ጤና ይስጥልን እንደምን አላችሁ በያላችሁበት ሰላማችሁ እንዲበዛ እየተመኘን ከአዲስ ኃይል የሰዓቱን ዜናዎች እንድታደምጡልን በአክብሮት እንጋብዛችኋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የደሞዝ ጥያቄ ህጋዊ ነው፣ አጣጥመን መሄድ እንሞክራለን ሲሉ ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ መምህራን ጋር በተወያዩበት ወቅት የደሞዝ ጥያቄ ህጋዊ ነው፣ አጣጥመን ለመሄድ እንሞክራለን ሲሉ ተደምጠዋል። ለመምህራን ትልቅ ክብር እንዳላቸው የገለጹት ጠቅላይ ሚኒስትሩ እኔ በህይወት እያለው መኪናቸውን ነድተው ሃይስኩል በር ላይ አቆመው ሲያስተምሩ ከማየት በላይ ደስታ የለኝም ሲሉ ተናግረዋል። ሰዎች በፖለቲካው መንደር በፌስቡክ እንዲሁም በፓርላማ ነገሮችን አዛብተው ቢያመጡ የሚጠበቅ ነው። መምህራን ጋር ግን ነገር ከተበላሸ የሀገር ጉዳት ነው ብለዋል። በመሆኑም የመምህራን ሐሳብ የፖሊሲ ግብዓት ጭምር በመሆኑ እያንዳንዱ የሚነሱ ጉዳዮችን በጥንቃቄ እንደሚያዩት ተናግረዋል። አሁን የሚደረገው ውይይትም የይስሙላ ሳይሆን ከልብ የመነጨና ጥቅም የሚገኝበት ይሆናል ብለው እንደሚያምኑም ነው የገለጹት። ደሞዝ ቢጨመር ቤት ቢኖር የሰው ልጅ ፍላጎት ገደብ የለውም ያሉት ጠቅላይ ሚኒስትሩ ነገር ግን ለማደግና ለመሻሻል መጓጓት ተገቢ ስለሆነ ሁለቱን አጣጥሞ መሄድ እንደሚገባ ገልጸዋል ሲል የዘገበው ኤፍቢሲ ነው። በተያያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ታሪክ አንድም መንግስት ችግሮችን በውይይት እንፍታ ያለ የለም ሲሉ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ሀገሪቱ ከተውጣጡ የመምህራን ተወካዮች ጋር ውይይት አድርገዋል። ጠቅላይ ሚኒስትሩ በዚህ ወቅት በኢትዮጵያ ታሪክ አሁን ካለው መንግስት ውጪ አንዳቸውም ቢሆኑ ችግሮችን በውይይት እንፍታ ብለው የውይይት አውድ ፈጥረው አያውቁም። የመጀመሪያ ሀገራዊ ምክክር የተደረገው በብልጽግና ዘመን ነው ብለዋል። ጠቅላይ ሚኒስትሩ መንግስት ያደሩ ችግሮችን አካታች በሆኑ ሀገራዊ ምክክርን ጨምሮ በ5 ማዕቀፎች ለመፍታት ወስኖ እየሰራ እንደሚገኝ ጠቁመዋል። አካታች ሀገራዊ ምክክር ሂደት በኢትዮጵያ ታሪክ የመጀመሪያ መሆኑን ጠቅሰው የሽግግር ፍትህ፣ የታጠቁ አካላትን በታድሶ መልሶ ወደ ህብረተሰቡ መቀላቀል፣ የብዝሃ ዘርፍ ኢኮኖሚ ሪፎርም እና የተቋማት ሪፎርም 5ቱ ማዕቀፎች እንደሆኑ ገልጸዋል። ለኢትዮጵያ ሰላም ሲባል ችግሮችን በውይይት መፍታት